ይህ ሰው ጠዋት ከእንቅልፉ ሲነቃ እጆቹና እግሮቹ ቦታ ተለዋውጠው በማግኘቱ በጣም ይደነግጣል። አሁንም በህልሙ ያለ መስሎት ነበር። ከዛም ተመልሶ ለመተኛት ይሞክራል። ነገር ግን እንደተኛ የግርጌ ሽታ ይቀሰቅሰዋል። በዚያ ቅጽበት የሴት ጓደኛው በድንገት ወደ ክፍሉ በመግባት ጓደኞቹ ሊጠይቁት እየመጡ መሆኑን ትነግረዋለች። ሰውየውም ጥሩ ስሜት እንዳልተሰማውና ማረፍ እንደሚፈልግ በማዋሸት በፍጥነት ከብርድ ልብሱ በታች ይደበቃል። ይህንን ያየች የሴት ጓደኛው ለመውጣት ትገደዳለች። ሰውየው የሚደበቅበት ቦታ ለማግኘት በፍጥነት ሸበጫማውን ያደርጋል። ነገር ግን በሩን እንደከፈተ ጓደኞቹ ወደ ቤቱ ሲመጡ ይመለከታቸዋል። እነሱን ማስወገድ እንደማይችል ሲገነዘብም ወደ ክፍሉ ተመልሶ ይሮጣል። ከጥቂት ደቂቃዎች በኋላ ጓደኞቹ ሁኔታውን ለማየት በሩን ይከፍታሉ። ባዩን ነገር በጣም ይደነግጣሉ። ሰውየው እንግዳ በሆነ አቀማመጥ ነበር። ምንም እየተፈጠረ እንዳለ ለማወቅ ወደሱ ሲጠጉ ጥሩ ስሜት እንዳልተሰማው በመግለጽ በፍጥነት እንዲወጡ ያስገድዳቸዋል። በዛን ጊዜ መርማሪው ባርኔጣውን መርሳቱን ያስታውሳል። ጃክ ተደናገጠ። ነገር ግን እንደ እድል ሆኖ መርማሪው ጉዳዩን አላከረረም ነበር። ጃክን በትህትና መርማሪውን እጅ ይነሳዋል።